ሰዓቱ ስለሄደ ሆሳዕና በሚል ርዕስ ለጥቂት ደቂቃዎች ብቻ ቆይታ እናደርጋለን። በፍጥነት እናገራለሁ። ለእናንተ ስለምንጨነቅ ስለምናስብ ነው እንጂ የረፈደው በማንም ጥፋት አይደለም። አገልግሎቱ እጅግ በጣም ሰፊና ብዙ ስለሆነ በዚህ ምክንያት ነው ያረፈድነው። ሌላ ስራ እየተሰራ ገንዘብ እየተለመነ አይደለም። የቤተክርስቲያኒቷን አገልግሎት በዚህ አጋጣሚ ስፋቱን እንድታውቁትም ጭምር ያስፈልጋል። በዚያም ላይ ደግሞ መምህራኑ የካቴድራሉ ሊቃውንት የሬዳውያኑ እንዲገቱ ተደርገው እንዲቋረጥ ተደርጎ ነው ቃል እግዚአብሔር እንጂ ሁሉም አላለቀም። ይህ ሁሉ የምናደርገው እናንተ ፀሐይ ላይ እንደሆናችሁ በማሰብና ግምት ውስጥ በማስገባት እንደሆነ ይህንን እንድታውቁት፣ እንደምንወዳችሁ፣ እንደምናከብራችሁ ቤተክርስቲያንም እንደምትጠነቀቅላችሁ ጭምር እንድታውቁት እንወዳለን እና ስለዚህ ሰዓቱ የሄደው በአገልግሎቱ ስፋት ምክንያት ነው። ዕለቱም ደግሞ እጅግ በጣም ሰፊ ነው። እንደሰማችሁት እንዳያችሁትም በአራቱ ማዕዘናት በቤተ ክርስቲያኒቱ በአራቱ ማዕዘናት አራቱ ወንጌል ሲነበብ ነበር። ከዚያ አስቀድሞ ደግሞ ውስጥ ላይ አንድ ወንጌል ተነቧል። በአጠቃላይ በስርዓተ ምዕራፍ ወይም ደግሞ በዑደቱ ስርዓት ዙሪያ 5 ጊዜ ወንጌል ተነቧል። 5 ጊዜ ምስባክ ተሰብኳል። በእነዚህ ሁሉ ቅዱስ ያሬድ የደረሰው ዜማ አቡን ተብሎ ይጠራል። ይህ እየተባለ እየተመራ በጥርሲያም ቢሆን ይህ ሁሉ አሃዝ ዜሮ ዋግደ ጸጋከ ይላሉ አባቶቻችን። የጸጋህን ሞገድ ማዕበል ያዝ እንዲሉ በብዙ ተገትቶ ካልሆነ በስተቀር እጅግ በጣም ሰፊ የሆነ አገልግሎት የሚሰጥበት ሰፊ የሆነ ትምህርት ነው። አራቱም ወንጌላውያን የከተቡትና የጻፉት ታሪክ ነው። የዛሬው ታሪክ ሆሳዕና የሚለውን ርዕስ ያነሳውበት ምክንያት ለመጠቅለል ለማሳጠር እንዲመቸኝ ነው። እንደሚታወቀው በየዓመቱ እንደሚነገረው ሆሳዕና ማለት በዕብራይስጥ ቋንቋ ሆሻዕና ይባላል እና አድን ማለት ነው። ልበ አምላክ ዳዊት አስቀድሞ በትንቢት ኦ እግዚኦ አድኅንሶ ኦ እግዚኦ ሠርኅሶ አቤቱ ና አድን አድና አቤቱ ና አሁን አቅና አቅና የሚል ቃል ተናግሮ ይሄ ፍቺ ቀጥታ ሲተረጎም ሆሻዕና የሚለው ወይም እኛ ሆሳዕና ብለን የምንጠራው ነው። ቀጥታ ደግሞ ሲተረጎም እንደ ለጽንሰ ሐሳብ እንዲመቸን ሆሳዕና ማለት መድኃኒት ማለት ነው። ስለዚህ ይህንን በዓል በዋናነት በ5 ክፍሎች ከፍለን ማየት እንችላለን። በፍጥነት ሆሳዕና አንደኛ የመፈታት በዓል ነው። ሆሳዕና ሁለተኛ የእግዚአብሔር ማደሪያ የመሆን በዓል ነው። ሁለተኛ ሆሳዕና የስጦታ በዓል ነው። አራተኛ ሆሳዕና የምስጋና በዓል ነው። አምስተኛ ሆሳዕና የአንድነት በዓል ነው። በአጠቃላይ በማቴዎስ ወንጌል፣ በማርቆስ ወንጌል፣ በሉቃስ ወንጌል፣ በዮሐንስ ወንጌል በአራቱ ወንጌላት ላይ ያለውን ሐሳብ ጠቅልለን ስንመለከተው እነዚህ 5 ነገሮችን ያሳየናል። ለጊዜያችን መጠን ጥቂቶችን ብቻ ለማሳየት እሞክራለሁ። የመጀመሪያው የመፈታት በዓል የሚባለው ለምንድን ነው? እንደምታውቁት የታሰሩ አህዮች የተፈቱበት ቀን ነው። እንደዚሁም ብሎ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ አህዮቹን ሊቀመጥባቸው ስለወደደ ብቻ አይደለም እንዲፈቱ ያደረገው። በጣም የሚደንቃችሁ እነዚህ አህዮች የታሰሩበት ቦታ ቤተፋጌ ተብሎ የሚጠራ አካባቢ ነው። ቤተፋጌ የሚባለው ስፍራ መስቀለኛ መንገድ ያለበት ወይም ወደ አራት አቅጣጫ የሚወስድ መንገድ ያለበት ቦታ ነው። መስቀልን ያሳያል። ይህ ብቻም አይደለም። ይህ ቤተፋጌ ተብሎ የሚጠራው ስፍራ የሌዋውያን መንደር፣ የካህናት መንደር እየተባለ የሚታወቅ ስፍራ ነው። ይህም ደግሞ ሌላ በጣም አስደናቂ ነገር ነው እና እዚህ ቦታ አህዮች ታስረዋል። ልብ በሉ። አሁን ይህ ምስጢር የሚያሳየው የብሉይ ኪዳን ሌዋውያን የብሉይ ኪዳን ካህናት ማሰር መፍታት እንደማይችሉ ወደ አዲስ ኪዳን ገና ስላልመጡ የኦሪቱን መስዋዕት ብቻ ማቅረብ፣ ላምና ፍየል፣ በግና ጊደር መሰዋት፣ ርግብና ዋኖስ ማቅረብ፣ ደም ማፍሰስ ማጤስ ካልሆነ በስተቀር ስጋ ቆርሰው ደም አፍስሰው ማዳን የማይችሉበትን ዘመን ያሳያል። ያው ቢሆን ለጊዜው ያመሳይ ለጊዜው ይታደጋል እንጂ የዘላለም ድህነትን የማይሰጥ ሲኦልን የማይዘጋ ገነትን የማይከት ልጅነትን የማያሰጥ የዘላለም ሕይወትን የማያመጣ መሆኑን የሚያሳይ ነው። እነዚህ አህዮች እዚያ ታስረዋል። ካህናት በበዙበት፣ ካህናት በሚኖሩበት፣ ካህናት ብዙ ሆነው በሚታዩበት ቦታ የታሰሩ አህዮች አሉ፣ የታሰሩ ሰዎች አሉ። ልብ በሉ ይመላ ልክ እንደዚህ ዘመን ማለት ነው። አሁን በዚህ ዘመን ካህናት ብዙ ናቸው፣ የታሰሩ ሰዎች ግን ደግሞ በጣም ብዙ ናቸው። ቀሳውስት ብዙ ናቸው፣ ንስሐ አባት የሌላቸው ሰዎች በጣም ብዙ ናቸው። አብያተ ክርስቲያናት በጣም ብዙዎች ናቸው። ቤተክርስቲያን የማይሄዱ ክርስቲያኖች ግን በጣም ብዙዎች ናቸው።
በየቀኑ ይቀደሳል። የሚቆርቡ ሰዎች ጥቂቶች ናቸው። በየቀኑ በቤተ ክርስቲያን ተከበን በወንጌል ተከበን እንጀራ ላይ ተኝተን ስጋው ደሙ ላይ ተኝተን የምንራብ ምስኪኖች ነን። ልክ እንደ ታሰሩት አህዮች በካህናት መንደር በተመሳቀለ ጎዳና ሌዋውያን ባሉበት ማሰርና መፍታት የሚችሉ ካህናት ባሉበት ቦታ የታሰሩ አህዮች እንዳሉ ሁሉ ዛሬ ማሰር መፍታት የሚችሉ ካህናት በበዙበት ታስረን ተጠፍንገን እሳት ሳንገባ የምንኖር በክፉ መንፈስ የምንሰቃይ በጣም ብዙዎች ነን። በወንጌል ተከበን ወንጌል ማንሰማ፣ በጉባኤ ተከበን ጉባኤ ማንሰማ፣ በስጋው ደግሞ ተከበን ስጋው ደግሞ ማንቀበል፣ በቤተ ክርስቲያን ተከበን ቤተክርስቲያን ማንሳለን፣ 5 ደቂቃ ለቤተክርስቲያን ማንሰጥ፣ በዓል ብቻ እየጠበቅን ዘንባባ እየጠበቅን ደመራ ብቻ እየጠበቅን ስቅለትን ብቻ እየጠበቅን የአደባባይ በዓል ጥምቀትን በዓል ጥምቀትን ብቻ እየጠበቅን እንመጣ ብዙዎች ነን። እግዚአብሔር በእውነት ከታሰርንበት ሁላችንንም እንዲፈታን የእርሱ ቅዱስ ፈቃድ ይሁንልን። የመፈታት ቀን ነው። በተለይ ወጣቶች ወንድሞችና እህቶች ብዙ ጊዜ በበዓል ጊዜ ሳስተምር ይህንን እናገራለሁ። ለበዓል ብቻ አይደለም መምጣት ያለብን። ዛሬ መምጣታችን መልካም ሆኖ ነገር ግን ከታሰርንበት እንድንፈታ ነገም ከነገ ወዲያ ከዛም በኋላ ሁልጊዜ ቤተክርስቲያን ይህንን ዘንባባ ይዛ ታመሰግናለች። ሁልጊዜ ትኩስ ስጋ ትሰጣለች። ሁልጊዜ ትኩስ ደም ትሰጣለች። ሁልጊዜ ዕለት ዕለት ክርስቶስ በቀራንዮ የሰጠውን መስዋዕት ታቀርባለች። ዕለት ዕለት ድነት ይፈጸማል። ይቺ ቤተክርስቲያን ሁልጊዜ ሆሳዕና አላት። ይቺ ቤተክርስቲያን ሁልጊዜ መዳን አላት። ይቺ ቤተክርስቲያን ሁልጊዜ ድል አላት። ይቺ ቤተክርስቲያን ሁልጊዜ ምስራች አላት። ይቺ ቤተክርስቲያን ሁልጊዜ ደስታ አላት። ይህን እንድታውቁ እንፈልጋለንና ዛሬ የመፈታት ቀን ነው። ስለዚህ የታሰርንበትን ሱስ የታሰርንበትን ይሉኝታ እሱን ትተን ከኃጢአት ወጥተን የምንፈታበት ቀን የመፈታት ቀን ይባላል። አህዮቹ መፈታታቸው የሰው ልጆች 5500 ዘመን ሲፈጸም በጌታችን በመድኃኒታችን በኢየሱስ ክርስቶስ በቤዛነቱ የመፈታታችን ቀን የደረሰበትን ምስጢር ያሳየበት ነው። የፈታን አምላካችን እግዚአብሔር የተመሰገነ ይሁን። ክብር ለስሙ ይመስገን። የመጀመሪያው የመፈታት ቀን ነው። ሁለተኛው ደግሞ የእግዚአብሔር ማደሪያ የመሆን በዓል ነው። የሆሳዕና በዓል እኔ ወጣቶች እየነገርኳቸው ያለሁት ኮንሰፕቱን ነው፣ ጽንሰ ሀሳብ ነው እየነገርኳቸው ያለሁት። የመጀመሪያ አህዮቹ ተፈቱ። ዝም ብሎ አህያ መፍታት አይደለም። አህያ የተባለው ሰው ይህንን ሳትወዱ በግዳችሁ ቢሆን ዋጡ ተሰደድ እንዳትሉ። አህያ የተባለው ሰው ነው። ከመእንተ አይዱግ ነፍስቶሙ ልክ እንደ አህዮች ሆነው ነበር ነፍሳቸው። ያ ማለት 5500 ዘመን የነበርንበት ዘመን አህያ የፈለገ የሚጭነው የፈለገ የሚጋልበው ያገኘ የሚደበድበው ያገኘ የሚመታው የሚሰደው የሚንቀው የሚገፋው የሚጭነው የሚያንገላታው የሚጨቁነው እንደሆነ ሁሉ 5500 ዘመን የነበረው ታሪካችን ይህ ነው። ዲያብሎስ ወደ ፈለገ ቦታ ይጭነን ነበር። ወደ ፈለገ ቦታ ይጋልበን ነበር። የፈለገውን ነገር ያደርግ ነበር። ይረግጠን ነበር። ይተቀጥቀን ነበር። ወደ መንጸፈ ላይ ያወርደን ነበር። ወደ ሲኦል ያወርደን ነበር። እንደ አህያ የተናቀን ነበር። እንደ አህያ የምንሰደብ ነበር። 5500 ዘመን እንደዚያ ነበርና ያንን ለማሳየት ያ አህዮቹ የእኛ ምሳሌዎች ናቸው። የመጀመሪያው ነፃ አህዮቹ እንደተፈቱ እኛ ከዚህ ስቃይ ያረፍንበትን የምናስታውስበት ነው። ሁለተኛው ግን የእግዚአብሔር ማደሪያ ሆነን የተመረጥንበት ነው። ልብ በሉ ምእመናን፣ በተለይ ወጣቶች ወንድሞችን ያዙ። ወጣቶችን ብለው አብዛኛው ጥያቄ ያለው የሚነሳው በዚህ ዘመን ወጣት በእኛ ትውልድ ስለሆነ አባቶቻችን እናቶቻችን ጋር ችግር ስለሌለ አምነው ስለሚያደርጉት እያንዳንዱን ነገር አምነው ስለሚቀበሉት ጥያቄ የሚጠይቀው የዚህ ዘመን ወጣት ስለሆነ ለዚያ ነው ወጣት እያልኩ የምናገሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናቀችዋን እንስሳ አህያ መርጦ በአህያይቱ ተቀመጠበት። አሁን ልብ በሉ ጌታ ምን እያሳየን ነው? በዚህ በኩል ካላችሁ አህያን ያልናቀ እኛ እንዴት ይንቀናል ነው። ቸርነቱን ነው የሚያሳየው፣ ርኅራኄውን ነው የሚያሳየው፣ ትሕትናውን ነው የሚያሳየው፣ የዋህነቱን ነው የሚያሳየው፣ ገርነቱን ነው የሚያሳየው፣ ማይጠላን መሆኑን፣ ማይንቀን መሆኑን፣ ማይተውን መሆኑን ነው የሚያሳየው። ልብ በሉ አህያ በእግዚአብሔር አርአያ አልተፈጠረችም። አህያ በእግዚአብሔር መልክ አልተፈጠረችም። ክርስቶስም ለአህያ አይደለም የሞተው፣ መስቀል ተሸክሞ የተደፋው ለአህያ አይደለም። 6666 ጊዜ የተገረፈው ለጋለባት አህያ አይደለም። እዚህ ታስረው ለነበሩት ቤተማገ ለነበሩት አህዮችም አይደለም፣ ለላሞችም አይደለም፣ ለበጎችም አይደለም፣ ለወፎችም አይደለም። ክርስቶስ የተሰቀለው ለአንተ ነው። ክርስቶስ የተሰቀለው ለአንቺ ነው። ክርስቶስ የተሰቀለው ለእኔ ነው። ታዲያ ያልተሰቀለላት አህያ ሳይንቃት ከተቀመጠበት አንተንማ እንዴት ይመርጥህ ነው? አንተንማ እንዴት
ይወድሽ ብዙዎቻችን እንሳቀቃለን። እግዚአብሔር እንዴት እኛን ይመርጠናል? ኃጢአት እኮ ሰርተናል፣ በድለናል፣ ወንጀል እኮ ሰርተናል፣ እግዚአብሔርን አስቀይመናል ብለን እግዚአብሔር ማያድርብን የሚመስለን በጣም ብዙዎች ነን። እንደዚህ የምንጨነቅ ወዳጆች እግዚአብሔር ያሳየን፣ ክርስቶስ ያሳየን በአህያይቱ ላይ መቀመጡ አህያይቱን ያልናኩኝ እኔ እናንተን በአርአያዬ በምሳሌ የፈጠርኳችሁንማ እንዴት እንቃችኋለሁ? ስለዚህ ማደሪያዬ እንድትሆኑ መርጫችኋለሁ የሚለውን መልዕክት ዛሬ ያበሰረበት ቀን ነው። ክብርና ምስጋና ለአምላካችን ነው። እዚህ ውስጥ ማንም በትምህርት ደረጃ ዝቅ ያለ ቢሆን፣ በመልክ በቁመና በተለያየ ነገር የተለየ ቢሆን፣ ድሃ ቢሆን፣ በሽተኛ ቢሆን፣ ጠበኛ ቢሆን፣ ሀብታም ቢሆን፣ ባለስልጣን ቢሆን፣ ሌላ ምንም ቢሆን እዚህ ውስጥ ዛሬ እግዚአብሔር እኩል በሆነ መቀመጥ በእኩልነት የሚያዝበት ይህን የምስራች ያሳየበት በድጋሚ ክብርና ምስጋና ለስራቸው የእግዚአብሔር ማደሪያ እንድንሆን የተመረጥንበት ነው። ለዚህ ማረጋገጫው ምንድነው መሰላችሁ? ሚመና ጌታችን መድኃኒታችን ኢየሱስ ክርስቶስ የምስጋናው ክፍል ካለቀ በኋላ ወደ ቤተ መቅደሱ ገብቶ ቤተ መቅደሱ ውስጥ ያሉትን ሰዎች ያባርራቸዋል። ቢሸጡትን የሚለውጡትን ሰዎች እና ምን ይላቸዋል? ቤቴ የአባቴ ቤት ነው፣ የአባቴ ቤት የወንበዴዎችና የሌቦች ዋሻ አደረጋችሁት ይላቸዋል። ልብ በሉ ሚመና፣ አሁን የተናገረው ስለ ሕንፃ ብቻ እንዳይመስላችሁ። መቅደስ እያለ የተናገረው ስለኛ ሰውነት ነው፣ ስለኛ ማንነት ነው፣ ስለኛ አይምሮ ነው፣ ስለኛ ልቡና ነው፣ ስለኛ ሕሊና ነው። የሌባና የወንበዴ ዋሻ አደረጋችሁት ማለት እኔ እንዳላድርበት ልባችሁን የውብድና ዋሻ፣ የሽፍትነት ዋሻ፣ የሌብነት ዋሻ፣ የቂምና የበቀል ዋሻ አደረጋችሁት ማለት ነው። ስለዚህ የተከበራችሁ ክርስቲያኖች እግዚአብሔር እንዲያደርግን መቅደሱ እንዲያደርገን በእኛ እንዲቀመጥ እንዲጋልበን እንዲነስብን ጻድቅ የሆነው ክርስቶስ እንዲገለጥብን ከነገ ጀምሮ ስግደቱን ጾሙንና ጸሎቱን አብዝተን ሰውነታችንን እየገረፍን ከሰውነታችን ውስጥ ያለውን ኃጢአት እያስወጣን ለእግዚአብሔር ራሳችንን ማስገዛት አለብን። ማደሪያው እንዲያደርገን የአምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። ሁለተኛው የእግዚአብሔር ማደሪያ የመሆን በዓል ነው። የመጀመሪያው የመፈታት በዓል፣ ሁለተኛው የእግዚአብሔር ማደሪያ ሆኖ የመመረጥ በዓል፣ ሶስተኛው የስጦታ በዓል ነው። እጅ መንሻ የምናቀርብበት በዓል ነው። አሁን እነዚህ ዘንባባዎች እጅ መንሻ ሆነው የተሰጡ ናቸው። በጣም አስደናቂው ጌታችን መድኃኒታችን ኢየሱስ ክርስቶስ በአህዮቹ ተጭኖ አህዮቹን ጋልቦ በሚሄድበት ጊዜ መንገድ ላይ አንዳንዶቹ ልብሳቸውን ያነጥፉ ነበር፣ አንዳንዶቹ ደግሞ ዘንባባ እየቆረጡ ያንን ያነጥፉ ነበር። በእጃቸውም ይዘው ሆሳዕና በአርያም እያሉ ያመሰግኑ ነበር። አንዳንዶቹ ደግሞ ያገኙትን ዛፍ ሁሉ ጫፉን ቅርንጫፉን እየቆረጡ ያንን እየጎዘጎዙ የጌታችን የተጫነባት አህያ በዚያ በኩል ታልፍ ነበር። እንዴት የሚያስደንቅ ሆነ! ለምናችሁ እግዚአብሔር አመስግኑ። የሚገርመው ምን እንደሆነ ታውቃላችሁ? የእነዚህ ሰዎች የዛፉ ቅርንጫፍ፣ የዛፉ ጫፍ፣ የዘንባባው ዝንጣፊና ልብሳቸው መባ ሆኖ መስዋዕት ሆኖ በእግዚአብሔር ፊት ተቀባይነት አግኝተው የማይንቅ ጌታ የላችሁ 5 ሳንቲም ብንሰጥ 10 ሳንቲም ብንሰጥ ያለንን የሚያውቅ አምላክ አስራት በኩራታችንን ስንሰጥ ያለንን የሚረዳ አምላክ የሰጠነውን በብሩከት የሚቀበል የእነዚህን ሰዎች መባና ስጦታ የዛፉን ቅርንጫፍ ሳይቀር መባ አድርጎ ተቀብሎላቸዋል። የተከበራችሁ ክርስቲያኖች ልብስ ማንጠፍ አይደለም። አሁን እኛ ከኛ የሚጠበቀው ልብስ ማንጠፍ አይደለም፣ ልብን ማንጠፍ ነው። አይምሮን ማንጠፍ ነው። ሰውነትን ማንጠፍ ነው። እናንተ ልባችሁን አንጥፉለት እንጂ እናንተን ልብ አይንቅም እግዚአብሔር። አይምሯችሁን አንጥፉለት እንጂ ሰውነታችሁን አንጥፉለት እንጂ እግዚአብሔር የእናንተን ልብ አይንቅም። ልብ በሉ ይመራል። እነዚያ ሰዎች ያልተዘጋጁበትን ልብሳቸውን ነው ሲያነጥፉ የነበረው፣ የቆሸሸ ልብሳቸውንም ጭምር፣ ያልታጠበ ልብሳቸውንም ጭምር። ለምን አልተዘጋጁበትም? ነገር ግን እግዚአብሔር አይንቅምና ያን የቆሸሸ ልብሳቸውን መሬት ላይ ሲያነጥፉ ጌታ ደስ እያለው በልብሳቸው በኩል ያልፍ ነበር። ያም ለእነሱ በረከት ነበር። ክብርና ምስጋና ለአምላካችን ነው። የፈለገ ልባችን በኃጢአት ብቆሽሽ ፈቃደኞች ሆነን ለእግዚአብሔር ካነጠፍነው ይራመድበታል፣ እመኑኝ ያልፍበታል። የፈለገ በኃጢአት የቆሸሸ ሰውነት ቢኖርን ለማንጠፍ ፈቃደኛ ለመጎዝጎዝ ፈቃደኞች ከሆንን እግዚአብሔር በምህረት ያልፍበታል፣ በርኅራኄ ያልፍበታል፣ በይቅርታ ያልፍበታል። የሚጸየፈው ልብ የለም፣ የሚጸየፈው ሰውነት የለም፣ የሚጸየፈው አይምሮ የለም። የሚያምን ልብ ሁሉ ክርስቶስ የሚወደው የሚቀ
የሚቃጠል የሚሸተው መስዋዕት ነው። ስለዚህ ልባችሁን አንጥፉለት፣ አይምራችሁን ጎዝጉዙለት፣ ሰውነታችሁን በፊቱ አቅርቡለት። በእርሱ ይራመድ ጌታ። ዛሬ ይህ የሚገለጽበት ነው። ሶስተኛው የስጦታ በዓል፣ አራተኛው የምስጋና በዓል። በዚህ ምስጋና በጣም የሚደንቃችሁ 5 አይነት ፍጥረታት የተሳተፉበት ነው። አንደኛ እንስሳት ተሳትፈዋል፣ አህያይቱ። ሁለተኛ እጽዋት ተሳትፈዋል፣ የዘንባባው ቅጠል። ሶስተኛ ድንጋዮች ተሳትፈዋል። አራተኛ ምድር ተሳትፋለች። አምስተኛ መላእክት፣ ሰዎች ተሳትፈዋል። እነዚህ 5ቱ ፍጥረታት አንድ ሆነው ከሰማይ የመጣውን የመላእክትን ዜና ያመሰገኑበት ነው። ምስጋና ለአምላካችን ነው። እንስሳት ተሳትፈውበታል ማለት አህያይቱ ጌታን ተሸክማለች። እጽዋት ተሳትፈዋል ማለት የዘንባባው ዝንጣፊ ተሳትፈዋል። የሌሎቹ ዛፎችን ቅርንጫፍ ዝንጣፊ ተሳትፈዋል። አሕዛብ ተሳትፈዋል ማለት እነዚህ ዝም ቢሉ እንኳን ድንጋዮቹ ያመሰግኑኛል ባለው መሰረት ድንጋዮቹ ሆሳዕና በአርያም ብለው አመስግነዋል። ምድር ተሳትፋለች ማለት ወፀሐት ምድር ዘትምነበኑ ወተሐውከት ኩላ ኢየሩሳሌም፣ ኢየሩሳሌም በመላዋ ታወከች። ምድሪቱም እንዲህ ብላ ጮኸች፣ ይህ ማን ነው ብላ ተናገረች ይላል ምድሪቱ። ክብርና ምስጋና ለአምላካችን። ሰዎች ደግሞ በ4 ደረጃ ተሳትፈዋል። ምስጋናው ላይ የተሳተፉ አንደኛ ሕፃናት ተሳትፈዋል። ሁለተኛ ልጆች ወይም ደቂቅ ተሳትፈዋል። ሶስተኛ ወራዙት ወይም ጎልማሶች ወጣቶች ተሳትፈዋል። አራተኛ አእሩግ ሽማግሌዎች ተሳትፈዋል። በ4 ደረጃ ላይ የተሳተፈ ሰው ሕፃናት የሚባሉት ጡት የሚጠቡ በእናቶቻቸው ጀርባ በእናቶቻቸው እቅፍ ያሉ ደረት ያሉ ሕፃናት ሆሳዕና በአርያም ብለው አመስግነዋል። ደቂቅ የሚባሉት መናገር የጀመሩ በራሳቸው መጉረስ የጀመሩ እነሱ በምስጋናው ተሳትፈዋል። ወጣቶች ጎልማሶች ተሳትፈዋል። ሽማግሌዎቹ ሁሉ ሆሳዕና በአርያም ለወልደ ዳዊት ለዳዊት ልጅ ሆሳዕና በዳዊት ይገባል ከደስታ የሚመጣ ምስጋና እያሉ የመላእክትን ምስጋና የሰው ልጆች በ4 ተከፍለው ሲያመሰግኑ ነበር። የመጨረሻው የአንድነት በዓል ነው ሆሳዕና። ይሄ ደግሞ በጣም አስደናቂ ነው። ሐዋርያት ከፈሪሳውያን ጋር ከጸሐፍት ጋር ከሁሉም ጋር ባይሆንም ከጸሐፍትም ከፈሪሳውያን ያመኑ ነበሩና ከእነሱ ጋር በአንድነት ሆሳዕና በአርያም ብለው ያመሰገኑበት ፍጹም አንድነት የታየበት የተለየ በዓል ነው። ክብርና ምስጋና ለስሙ አጠራሩ ነው። የምንልበት ቀን ነው። መዳንን የምንወርስበት ቀን ነው። የተከበራችሁ ክርስቲያኖች፣ ይሄ ዘንባባ ለበረከት ይዘነው እንሄዳለን። ይሄ ግን መንግሥተ ሰማያት አያስገባም። ይሄ ገነትም አያስገባም። መንግሥተ ሰማያት ገነት የሚያስገባው ንስሐና ሥጋው ደሙ ነው። ጥምቀት፣ ንስሐ፣ ሥጋው ደሙ ነው። ይህንን በጣታችሁ 10 ጊዜ ስለጠቀለላችሁትና የሚያምር ቀለበት ስለሰራችሁ አትድኑ። የምትድኑ ስትቆርቡ ነው። የምትድኑ ሥጋውን ደሙን ስትቀበሉ ነው። የምትድኑ ትእዛዝ እግዚአብሔርን ስትፈጽሙ ነው። የምትድኑ የፋሲካ ሥጋውን ደሙን ስትቀበሉ ነው። የምትድኑ ከዛ በኋላ ባሉት ቀናት ስትቆርቡ ነው። ይሄ አያድናችሁም። ይሄ መገለጫ ነው እንጂ አዳኝ አይደለም። ይሄ ሆሳዕና የሚባለው ራሱ ክርስቶስ ነው። ክርስቶስ በዚህ ቅጠል አይገኝም። ክርስቶስ የሚገኘው በሥጋውና በደሙ ነው። ወደ ቤተክርስቲያን ቅረቡ፣ ንስሐ ግቡ፣ ሥጋውን ደሙን ተቀበሉ፣ ተመለሱ፣ ተጸጸቱ፣ ስለ ኃጢአታችሁ አልቅሱ። ንስሐ አባት የሌላችሁ ንስሐ አባት ያዙ። ከቤተክርስቲያን አትለዩ፣ ከቤተክርስቲያን አትጥፉ። ወንጌል ስሙ፣ መጽሐፍ ቅዱስን አንብቡ፣ ከቤተክርስቲያን ጋር ከእግዚአብሔር ጋር ተጣበቁ እንጂ ይህንን ቀለበት ስላደረጋችሁ ትድናላችሁ አይደለም ሀሳቡ። በረከት ግን አለው። በርግጥ ግን መንግሥተ ሰማያት ገነት የሚያስገባ ነው ማለት አይደለም።